ጤና ይስጥልኝ የተወደዳችሁ የዜና ብርሃን ቤተሰቦች እንደምን ቆያችሁ? ለአሁን ያሰባሰብናቸውን ከዚህ እንደሚከተለው ወደ እናንተ ማድረሳችንን ጀመርን። በቅድሚያ አርዕስተ ዜና። በማርበርግ ቫይረስ ሕይወታቸው ያለፉ ሰዎች አስክሬን ለቤተሰብ አይሰጥም ተባለ። የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል የኢትዮጵያው ገዢ ብልጽግና ፓርቲ የባህር በር ከማግኘት አልፎ ኤርትራ በትጥቅ ትግል ያገኘችውን ነፃነት የመቀልበስ ፍላጎቱን በግልጽ አሳይቷል በማለት ከሰዋል። ሂውማን ራይትስ ዎች በትግራይ ዳግም ጦርነት እንዳይቀሰቀስ ለመከላከል ተጽዕኖ ፈጣሪ ሀገራት ጥረት እያደረጉ ዛሬ ባወጣው ማስታወቂያ ጥሪ አደረገ። ሩሲያና አሜሪካ የዩክሬንን ጦርነት ለመቋጨት ያቀረቡትን ረቂቅ ዕቅድ የአውሮፓ ህብረት እያጠናው መሆኑን ገለጸ። እስከ ፍጻሜው ቆዩ። ታማኝና አሁናዊ መረጃዎችን በፍጥነት እንዲደርሳችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን መጫን አይዘንጉ። አሁን በቀጥታ ለሰዓቱ ወደ ያዝነው ዝርዝር መረጃዎች አሸጋገርናችሁ። አብራችሁን ቆዩ። በማርበርግ ቫይረስ ሕይወታቸው ያለፉ ሰዎች አስክሬን ለቤተሰብ አይሰጥም ተባለ። ሕይወታቸው ካለፈ በኋላ አስክሬኑ የማይታጠብ በመሆኑ የተገለጸ ሲሆን ደህንነቱ በተጠበቀ መንገድ የቀብር ስነ ስርዓት ይፈጸማል ተብሏል። ቀብር የተፈጸመባቸው ቦታዎች በደንብ መጠንቀቅ እንዳለባቸው ተገልጿል። ማህበረሰቡ የበሽታውን ከባድነት ተረድቶ ይህንን ውሳኔ መቀበልና መተባበር አለበት ተብሏል። በሌላ በኩል ቫይረሱ በወንድ የዘር ፈሳሽ ውስጥ ለ1 ዓመት ጊዜ የሚቆይ መሆኑ ከህመሙ ያገገመ ሰዎች ልቅ የሆነ የግብረ ስጋ ግንኙነት ከማድረግ መቆጠብ አለባቸው ነው የተባለው። ተገቢው ክትትልና ሕክምና ተደርጎለት የዳነ ሰው በሽታውን ማስተላለፍ አይችልም። እንደ ኮሮና ቫይረስ በአየር ይተላለፋል የሚል የተዛባ አመለካከት መኖሩ የተገለጸ ሲሆን ህመሙ በአየር የማይተላለፍ ነው ተብሏል። ህመሙ በንክኪ የሚተላለፍ በመሆኑ ህመሙ ካለባቸው ሰዎች ጋር ያለን ግንኙነት ከንክኪ የራቀ መሆን እንዳለበት ተገልጿል። ማርበርግ እንደ ኮቪድ በአየር የሚተላለፍ ባይሆንም ከኮቪድ በበለጠ ህይወት የሚነጥቅ ነው። እንደ ወረርሽኑ ክብደት የሞት ምጣኔው ከ24 እስከ 88 በመቶ ይደርሳል። 33 ሰዎች ተመርምረው 6 ሰዎች ህመሙ የተገኘባቸው ሲሆን 3ቱ ህይወታቸው ሲያልፍ 3ቱ ሰዎች ደግሞ በህይወት አሉ ተብሏል። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል የኢትዮጵያዊው ገዢ ብልጽግና ፓርቲ የባህር በር ከማግኘት አልፎ ኤርትራ በትጥቅ ትግል ያገኘችውን ነፃነት የመቀልበስ ፍላጎቱን በግልጽ አሳይቷል በማለት ከሰዋል። የማነ ባለፉት 2 ዓመታት በኢትዮጵያ እና ኤርትራ መካከል ውጥረት ለመፍጠር እና ግጭት ለመቀስቀስ እየጣረ የሚገኘው ብልጽግና ፓርቲ ብቻ ነው ብሏል። ለዚህ ችግር መፍትሄው በቅን ልቦና ዓለም አቀፍ ሕግንና የጎረቤትን የግዛት አንድነትና ሉዓላዊነትን ማክበር እንደሆነ የማነ ገልጸዋል። ፕሬዝዳንት ኢሳያስ እና ጠቅላይ ሚኒስትር አብይ ከ7 ዓመት በፊት አስመራ ላይ የተፈራረሙትን የሰላም ስምምነት በሁለቱ ሀገራት መካከል ግጭት ማብቃቱን የሚያበስር ነበር ያሉት የማነ፣ ሆኖም የኢትዮጵያ መንግስት እንደ ቀደምቶቹ የተስፋፋነት ፖሊሲ በመከተል ስምምነቱ በቀጠናው ሊያሰፍነው የነበረውን ቀጠናዊ መረጋጋትና ትብብር አክሽፎታል በማለት ወቅሰዋል። የማነ አያይዘውም የኢትዮጵያ መንግስት በኤርትራ ላይ ጦር በመቀስቀስ ብሔራዊ ስሜትን ለማነሳሳት በመገናኛ ብዙሃን አማካኝነት የሚደረገው ዘመቻ ተጠናክሮ ቀጥሏል ብለዋል። ሂውማን ራይትስ ዎች በትግራይ ዳግም ጦርነት እንዳይቀሰቀስ ለመከላከል ተጽዕኖ ፈጣሪ ሀገራት ጥረት እንዲያደርጉ ዛሬ ባወጣው ማሳሰቢያ ጥሪ አደረገ። በትግራይ ዳግም ግጭት የማገርሸቱ ነገር ከምንጊዜውም በላይ ከፍተኛ መሆኑን የገለጠው ድርጅት የዲፕሎማሲና ውጥረት ማብረጃው ትክክለኛ ጊዜ አሁን ነው ብሏል።
ድርጅቱ የፕሪቶሪያዊው የግጭት ማስቆም ስምምነት አስማሚ የሆኑት አፍሪካ ህብረት፣ ኬንያ፣ ደቡብ አፍሪካና አሜሪካ በሲቪሎች ላይ የሚፈጸመው የመብት ጥቃቶችን ጨምሮ በትግራይ ተጨማሪ የሰብአዊ መብት ጥቃቶች እንዳይደርሱ በአፋጣኝ መንቀሳቀስ እንዳለባቸው አሳስበዋል። ሁማን ራይትስ ዎች አፍሪካ ህብረት የፕሪቶሪያዊው የግጭት ማቆም ስምምነት እየተጣሰ መሆኑን በይፋ መግለጥ እንዳለባቸው ገልጿል። ሩሲያና አሜሪካ የዩክሬን ጦርነት ለመቋጨት ያቀረቡትን ረቂቅ ዕቅድ የአውሮፓ ህብረት እያጤነው መሆኑን ገለጸ። ህብረቱ ጦርነቱን እስከ ወዲያኛው ለመቋጨት የሚደረጉ ሐሳቦችን እንደሚቀበል አስታውቆ ዩክሬንና አጋሮቿ ግን የተሳትፎ ማዕከል መሆን አለባቸው ብሏል። የአውሮፓ ህብረት ከፍተኛ ዲፕሎማት ካጃ ካላስ የትኛውም ዕቅድ ውጤታማ እንዲሆን ከተፈለገ የህብረቱ ዩክሬን ተወካዮች መሳተፍ ይኖርባቸዋል ሲሉ ገልጿል። በብራሴልስ ከሚካሄደው የውጭ ጉዳይ ሚኒስቴሮች ስብሰባ በፊት ለጋዜጠኞች መግለጫ የሰጡት ካጃ ካላስ የዩክሬን ጉዳይ የተናጠለ ሳይሆን የጋራ በመሆኑ በጋራ መምከር ያስፈልጋል ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የጋዛውን ተሞክሮ በመውሰድ የዩክሬንን ጦርነት ይፈታል ያሉትን ባለ 28 ነጥብ የሰላም ዕቅድ ካቀረቡ በኋላ የአውሮፓ መሪዎች ውዝግብ ውስጥ ገብተዋል እየተባለ ነው። ዩክሬን የተወሰኑ ግዛቶቿን ለሩሲያ እንድትሰጥ የሚያስትተው ረቂቅ ዕቅድ ካሁኑኑ በድጋፍና ተቃውሞ መካከል መውደቁን ሉክዘምበርግ ታይምስ ነው ያስነበበው። ተመልካቾችና አድማጮች ለስካሁኑ የያዝናቸው መረጃዎች ይህን ይመስል ነበረ። አብራችሁን ስለቆያችሁ እናመሰግናለን እያለን ለቻናሉ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ አዳዲስና ፈጣን የሆኑ መረጃዎች ጆሮአችሁ እንዲደርሱ የደወል ምልክቷን በመጫን ቤተሰብ ይሁኑ።